አንዴ እኮ ነው 1 ደቂቃ ይፈጅብሽ አንዴ ስሚ ምናምን አለች። ከዛ አይ በቃ በኋላ ትነግሪኛለሽ አልኩኝና ትምህርት ቤት ሄድኩ። በቃ እውነቱን ነው ምንም ግን እየከበደኝ ነበር። ምን ልትነግረኝ ነው ምናምን ከብዶኛል። ከዛ ሄድኩኝ ትምህርት ቤት። ከዛ በ3ኛው ክፍለ ጊዜ በ2ኛው ክፍለ ጊዜ ተጠራውኝና እታጉም ትባላለች እኛ ትምህርት ቤት ሰራችና ማር አለች ወይ ቤኪ አሞታል እና ሆስፒታል ነኝ አለች። ቤኪ አሞታል አዎ እና እናትሽ ሆስፒታል ደቃ እንድታደርሽላት ትፈልጋለች እና ነይ ስትረይ እሺ አይምሮዬ የመጣ የነበረው እማዬ የፈለገ ነገር ቢሆን ቤኪ አይደለም እሷ ብትታመም ማንንም ቢታመም ከትምህርት አታስተጓጉለኝ በፍጹም ምን ያህል ቢታመም ነው ምናምን እያልኩ በመኪና ሄድን። ኃይለ ማርያም ደረስን። ወረድንና ከዛ የሆነ እንደ መግባት ስል የሆነ እንደ ከለከሉኝ ምናምን ድምጽ ግን ሰማለሁ ውስጥ ይጮሃሉ ምናምን ሰማለሁ። ምንድነው የተፈጠረው ንገሩኝ አልኳቸው። ቆይ ምናምን አለኝ። ስንገባ ርብቃ ትባለው እንዲህ ብላ ቁጭ ብላለች ማለት ነውና ያለቀሰች ነው። እንዲህ ብላ ቁጭ ብላ ኢሚዲየትሊ አይምሮ ውስጥ የመጣው ቤኪ ነው። በቤኪ ነው የሰማሁት። በቃ ቤኪ ነው የሆነ ነገር የሆነው ብዬ ነው የመጣልኝ አይምሮ ውስጥ ማለት ርብቃ የምትባለው ያክስቴ ልጅ አብራት ስላዋለደቻት በጣም በቤኪ ብዙ ስቃይ ስላየች ለቤኪ የተለየ ፍቅር አላት። ለመጨረሻው ወንድሜ በጣም የተለየ ፍቅር አላትና እንደዛ በቃ እሷ ናት ማለት ሳ እንዬ የምትባለው አክስቴ መጣች ምናምን የሆነ አላስተውስም የሆነ ብዙ ይልብኛል ምናምን ይሄን ያህል አላስታውሰውም ነገሩን ብቻ እንዬ የምትባለው አክስቴ መጣችና ልቀቋት ምናምን ነገር ልቀቋት በቃ ሳ በቃ ሄድኩኝ። ከዛ እየመሩኝ ምናምን እጄን እንደዚህ ይዘውኛል ሄድኩኝ ምናምን ሰው እያለቀሰ ነው። እማዬ ታለች እናቴን አሳዩኝ ነው ያልኩት ማለት ነው። ከዛ የለችም በቃ የለችም ጉድ አደረገች ምናምን አሉኝ። ታውቂያለሽ በህይወቴ ማለት አስቤው አላውቅም። ብዙ ነገር ይፈጠራል ብዬ አስባለሁ። ሳድግ ብቻዬን ስላደርኩ ብዙ ነገር አስባለሁ። ወደፊት ድንገት ቢፈጠር እንደዚህ ነገር ድንገት እንደዚህ ቢሆንስ ምናምን እያልኩ አስባለሁ። ግን ጭራሽ አይመጣም